ዛሬ በአውሮፓ እግር ኳስ የዝውውር መስኮት ላይ ትልቅ ግርግር የፈጠረና የአርሰናልን ደጋፊዎች በከፍተኛ ጉጉት ውስጥ የከተተ አንድ እጅግ አስደናቂና ሰበር መረጃ ይዘንላችሁ ቀርበናል። መድፈኞቹ በዚህ የክረምት ዝውውር መስኮት የአጥቂ መስመራቸውን በከፍተኛ ጥራት በማጠናከር የፕሪሚየር ሊጉን ታላቅ ክብር አስከብረው ለመቆየትና የብዙ ዓመታት ናፍቆታቸውን የሆነውን የሻምፒዮንስ ሊግ ዋንጫውን ለመጀመሪያ ጊዜ ወደ ለንደን ከተማ ለማምጣት እጅግ አስፈሪና ግዙፍ እቅዶችን አውጥተው በገበያው ላይ በብርቱ እየተንቀሳቀሱ ይገኛሉ። አርሰናል በዚህ ክረምት ለማስፈረም በዝርዝር በጥብቅ ከያዛቸው ልዩ ተጫዋቾች መካከል አንደኛውና ዋነኛው የፈረንሳዩ ሀብታም ክለብ ፒኤስጂውን ድንቅና እጅግ ባለተሰጥኦ የክንፍ አጥቂ የሆነው ብራድሊ ባርኮላ ነው። አሁን ላይ የወጡ እጅግ ታማኝ መረጃዎች እንደሚያመለክቱት ከሆነ የለንደኑ ክለብ አርሰናል ከዚህ ተጫዋች ጋር በቀጥታ በወኪሎቹ አማካኝነት በመገናኘት በግል ጥቅማ ጥቅሞች፣ በደመወዝና በኮንትራት ውል ዙሪያ በቃል ደረጃ ሙሉ ለሙሉ አስደናቂ ስምምነት ላይ ደርሷል። ይህ የወጣቱ ኮከብ ፍላጎት በአርሰናል ቤት ትልቅ መነቃቃትን የፈጠረ ሲሆን ተጫዋቹ ራሱ በሚካኤል አርቴታ አስደናቂ ስብስብ ውስጥ ተካቶ በኤሚሬትስ ስቴዲየም የአዲስ የእግር ኳስ ምዕራፍ ለመጀመር ያለውን ከፍተኛ ምኞት እናም ወደ አርሰናል መሄድ እንደሚፈልግ ለፒኤስጂ ከፍተኛ አመራሮች በይፋ ገልጾላቸዋል። ሆኖም ግን ይህንን ታላቅ ዝውውር ሙሉ በሙሉ በይፋ ለማስፈጸም በክለቦቹ መካከል ያለው የገንዘብ ድርድር በአሁኑ ሰዓት ትልቅ የታሪክ ፈተና ሆኖም ቀጥሏል። የፓሪሱ ክለብ ፒኤስጂ የባርኮላን ከፍተኛ ብቃትና የወደፊት ተስፋ ከግምት ውስጥ በማስገባት ከዚህ የዝውውር ሽያጭ ቢያንስ 100 ሚሊዮን ዩሮ እንደሚፈልግ ለድርድር ተቀማጮቹ በግልጽ ያስቀመጠ ሲሆን፣ በአንጻሩ አርሰናል 80 ሚሊዮን ዩሮ ለመክፈል ማሰቡንና ለዚህም ዝግጁ መሆኑን ለፒኤስጂ ከፍተኛ አመራሮች በይፋ አሳውቋል። በአሁኑ ሰዓት የፒኤስጂ የቦርድ አባላት የአርሰናልን የ80 ሚሊዮን ዩሮ የዋጋ ዝርዝርና የአጠቃላይ የአከፋፈል ሁኔታ በጥልቀትና በዝርዝር እያጤኑት እንደሚገኙም ታውቋል። እንዲሁም በሚቀጥሉት 24 ሰዓታት ውስጥ የመጨረሻ ውሳኔያቸውን እናም ይፋዊ መልሳቸውን ለአርሰናል አመራሮች እንደሚሰጡ በይፋም አስታውቋል። አሁን ላይ በርካታ ታዋቂ የዓለም ስፖርት ተንታኞች እናም የዝውውር ባለሙያዎች ጉዳዩን በሰፊው እየተነተኑት የሚገኝ ሲሆን በመካከላቸው ያለው የ20 ሚሊዮን ዩሮ የዋጋ ልዩነት በዘመናዊ እግር ኳስ የገበያ ሁኔታ በድርድርና በተለያዩ ተጨማሪ ጥቅማ ጥቅሞች ማለትም አድስ ኦንስ ላይ በቀላሉ ሊጠብ እናም ሊፈታ የሚችል በመሆኑ ሁለቱ ታላላቅ ክለቦች በሚቀጥሉት ጥቂት ሰዓታት ውስጥ ፍጹም ስምምነት ላይ ይደርሳሉ ብለው በጽኑ ያምናሉ። ይህ ስምምነት እንደተቋጨ በቀጣይ ቀናት ተጫዋቹ የመጨረሻውን ይፋዊ የሕክምና ምርመራ ለማድረግ በቀጥታ ወደ ለንደን ከተማ እንደሚመጣም በስፋት እየተነገረ ይገኛል። አሁን ወደ ጥልቁ ታክቲክ ትንተና ስንገባ ብራድሊ ባርኮላ ለአርሰናል ምን አይነት አዲስ ጥንካሬ ይዞ ይመጣል የሚለው እጅግ አስገራሚ ነው። ባርኮላ በክንፍ መስመር ላይ ያለው አስደናቂ የፍጥነት ፍንዳታ፣ ተከላካዮችን አንድ ለአንድ የማለፍ ብቃትና ወደ ውስጥ ሰብሮ በመግባት ጎል የማስቆጠር ክህሎት በአርሰናል የማጥቃት መስመር ላይ ፍጹም አዲስ ሕይወት ይዘራል። ይህ ደግሞ በስተቀኝ በኩል ካለው ቡካዮ ሳካ ጋር ሲደመር የአርሰናልን የክንፍ ማጥቃት በአውሮፓ መድረክ ላይ ፍጹም የማይደፈርና አስፈሪ ያደርጓል። ተቃራኒ ቡድኖችም የትኛውን ክንፍ መከላከል እንዳለባቸው ግራ እንዲጋቡ ትልቅ ስልታዊ ጫናም ይፈጥርባቸዋል። እንግዲህ ክቡራን የቻናላችን ቤተሰቦች ጉዳዩ የመጨረሻ ምዕራፍ ላይም ደርሷል። አርሰናል የፒኤስጂውን ኮከብ ባርኮላን በ80 ሚሊዮን ዩሮ ካስፈረመ በሚቀጥለው የውድድር ዓመት የፕሪሚየር ሊጉን ክብር የማስጠበቅና የቻምፒዮንስ ሊግ ዋንጫን ወደ ለንደን የማምጣት እድል ምን ያህል የሰፋ ይመስላችኋል? ይህ ተጫዋች ሲመጣ ከጋብሪኤል ማርቲኔሊ እናም አዲስ ከተገዛው የክለብ ቡርጁ ተጫዋች መካከል ማን ወንበር ላይ መቀመጥ አለበት ብላችሁ ታስባላችሁ? ሀሳባችሁን፣ እይታችሁንና የታክቲክ አስተያየታችሁን አሁኑኑ በኮሜንት መስጫው ላይ በሰፊው አስፍሩልኝ። ቪዲዮን ከወደዳችሁት ላይክ ማድረጋችሁን፣ ለሌሎች የአርሰናል ደጋፊዎችና ጓደኞቻችሁ ሼር ማድረጋችሁን እንዲሁም አዳዲስ ሰበር ስፖርታዊ መረጃዎች በየደቂቃው በየፍጥነት እንዲደርሳችሁ ቻናላችንን ሰብስክራይብ በማድረግ የደውል ምልክቷን መጫናችሁን አትርሱ እያልን በሚቀጥለው ዝውውር ቪዲዮ እስከምንገናኝ ድረስ ፍጹም ሰላምና ጤና ለእናንተ ይሁን። ቸር ሰንብቱ።